ደስታን መቆጣጠር። ምክንያቱም ወደ ማን ደስታ እንድንገባ? ወደ ጌታችን ደስታ እንድንገባ። በትንሹ መታመን ምን ማለት ነው? ትንንሽ ደስታዎቻችንን መቀነስ መጀመር፣ ጌታ ትልቁን ደስታ እንዲሰጠን ትንሹን ደስታ መቀጠል። ለምሳሌ መነሳት ሲኖርብል ተኙ የሚለን መንፈስ ሊኖር ይችላል። እሷን ደስታ መቆጣጠር። ትንሿን ደስታህን ንቀሃታልና ምን እሰጥሃለሁ? ትልቅ ደስታ እሰጥሃለሁ። ትንሿን እንቅልፍህን ከቀነስ ትልቅ ደስታ እሰጥሃለሁ። እሷን ነው ትንሽ ነገር መተው። የምንወዳትን ትንንሽ ነገሮች ደስታቸው ግን መርዝ የተቀቡ ስለት የሆኑትን እነሱን መቀነስ ነው። ከዛ ወደ ጌታችን ደስታ ይዘን ሊቁ ግን ሲተረጉመው ለምንድን ነው በጥቂቱ ታምናሃል ያለው? በጥቂቱ ታምናሃል ያለው እግዚአብሔር የሰው ልጅ ዘመኑን በሙሉ ያገለገለውን አገልግሎት የጥቂት ዘመን አገልግሎት ነው የሚለው። ምክንያቱም በኋላ የሚሰጠው የዘላለም ሕይወት የማይጠገብ ነውና ይላል ቅዱስ ጎርጎርዮስ። የማይጠገብ ስለሆነ በጥቂቱ ታምናሃል አለው። ዘመኑን ሁሉ ያገለገለ አሁን እንደ ጳውሊ 84 ዓመት ያገለገለ ሰው እንኳን ጥቂት ነው። ለምን? እዚህ የቀነስናቸው ትንንሽ ደስታዎች በመንግስተ ሰማያት የማይነጥፍ ደስታ ሆነው ስለሚመጡ ማለት ነው። ስለዚህ የትርፍ ጉዞ ያደርግልን መድኃኒዓለም። ሁሉንም ነገር ገምግሙት። ገብረ ማርያምና ኃይለ ማርያም ጓደኛ ከሆኑ በጓደኝነታችን እያተረፍኩበት ነው፣ እየከሰርኩበት። ሁሉን ነገር እዩት። ሁሉን ነገር በምሽታችን፣ በውሏችን፣ ከተማ በመሄዳችን፣ እዚህ በማደራችን፣ በመኖራችን፣ ስንጓዝ ትራንስፖርት ውስጥ በነበርንበት። ዛሬ ምንድን ነው? ትርፋማ ጉዞ ነበር? ኪሳራ። ነጋዴ ሁኑ። ለነፍሳችሁ ከሆነ ብልጥም ብትሆኑ ችግር የለም። ሰውን መብለጥ ነው እንጂ ክፉ። ነጋዴያዊ አይምሮ ይኑረን። ለነፍሳችን ከሆነ ችግር የለም። ለነፍሳችን ከሆነ የንግድ አይምሮ ይኑረን። በቃ መክሰር የለብኝም፣ ክርስቶስ በሰጠኝ መክሊት ማትረፍ አለብኝ ብለን ነው መሰማራት ያለብን። በጾታችሁ ማሰብ ትችላላችሁ። በወንድነት ያተረፍኩበት፣ በሴትነት ያተረፍኩበት ማለት ይገባል። እየሰማችሁ ነው? የኔ ወንድነት ኪሳራ ነው ትርፍ ነው በሉ። ወንዶችና ያልኩ መነኩሴ ወንድ አይባልም። ሴቶችም የኔ ሴትነት ትርፍ ነው ኪሳራ በሉ። በዚህ ሴትነት እነማን ምን አትርፈውበታል ብሎ ማሰብ፣ ሁሉን ነገር ማየት ራስን ማለት ነው። ሰማችሁ? እግዚአብሔር እንድናተርፍ ይርዳን። የከሰርነውን በትርፍ ይተካልን። ሀገራችን ከዚህ መከራ እንኳን ቢሆን ሰላም እንድታተርፍ ይርዳን መድኃኒዓለም። ለጸሎት እንነሳ።